መነሻችን አዲስ አበባ ነዋሪ ምቹ ውብ የሆነ ከተማ ያስፈልገዋል። ይሄ የኛ ከተማ ነው እናሳምረው ነው። ይሄ ሁሉ ሪኮግኒሽን ያገኘነው ማለት ነው። የዚህ ጉዳይ ሚስጥሩ ምንድነው ብንል የሶስት ነገሮች ጥምረትና ስምረት ውጤት ነው። ሶስት ነገሮች መስመራቸው ተጣምሮ አንድ ላይ መከናወን በመቻላቸው የመጣ ውጤት ነው። ለዚህ ዋናው ጉዳይ ግን አመራሩ እነዚህ ሶስቱን ጉዳዮች አስተሳስሮ በመምራቱ ነው። አንዱ ሐሳቡ ነው። አንዱ ሐሳብ ነው። ሐሳብ አቅም ነው። ሐሳብ ዘር ነው ብሎ ክቡር ጠቅላይ ሚኒስትራችን ደጋግሞ እንደሚያነሱት በሳቸው ሐሳብ አመንጭነት በዚህ ሀገር ያለው ለውጥ ኢትዮጵያን ሊቀይር ኢትዮጵያን ከነበረበችበት ቁዘማና ችግር ፈልቅቆ ሊያወጣ የሚችል ድሪም ይህንን ይዘን መንቀሳቀስ በመቻላችን ሐሳብ ፓወርፉል የሆነ ሐሳብ ስለሆነ ማለት ነው። በ2013 ላይ ስንነሳ የምርጫ ወቅት ላይ ስናደርግ የነበረው ከተስፋ ብርሃን ወደ ሚጨበጥ ብርሃን እንግዲህ አሁን የሚጨበጠውም እያየ በደንብ እየጨበጥን እያየን ስላለም ሐሳብ እንዴት ኦብጀክቲቭ ሆኖ ሚበላ ሚጠጣ ወክ ሚታረገው ሚታየው ሚታሸተው ነገር መሆኑን ፓወርፉል የሆነ ነገር መሆኑን ያሳያል ማለት በዛ ማየት እንችላለን ማለት ሐሳብ ውስጥ ያለው ወንድማማችነት እህትማማችነት አብሮነት ህብረ ብሔራዊነት ሐሳብ ነው። እኛን በአንድ ትልቅ የአድዋ ድል ውስጥ የሰበሰበን ትልቅ ሐሳብ ነው። ይሄ ሐሳብ ወደ መሬት እንዲወርድ ማድረግ በመቻሉ ነው። ሰው ተኮር ስራዎች ለሰው ነው። መደመራችን ለሰው ነው። የመደመር ሰባችን ለሰው ነው። ትልቁ ነገር ሰው ነው። ለሰው ነው መስራት ያለብን። ምን ሰራቸው ስራዎች በሙሉ ከሰው ውጪ ሆነልን። ከዚህ አኳያ ደግሞ ሰው ተኮር ብለን የደከሙ አረጋውያን፣ የአካል ጉዳተኞች፣ የጦር ጉዳተኞች ዋጋ ለሀገር የከፈሉ ሰዎችን ከወደቁበት ማንሳት ለአጠቃላይ ትልቁ ለንተና ብልጽግና ሰባችን ጥሩ መደላድል መፍጠር እነዚህ ሐሳቦች ናቸው። ሐሳብ ይዞ የመጣ ጉዳይ ነው። እንሻገራለን ከእዳ ወደ ምንዳ አዳዲስ ነገሮችን እናምጣ የሚለው ሐሳቦች ናቸው። ሐሳቦች ያመጡት ትልቅ አቅም ነው። ይሄ ሐሳብ እኛው ሰርጿል። ከኛ ወደ ሰው አጋብተናል። ያንን የተጋባውን ሐሳብ ወደ መፈጸም ወደ ማከናወን ጀመረ። ስለዚህ ትልቁ ጉዳይ ሐሳቡ ነው ማለት። ሁለተኛው ሐሳብ ብቻውን በቂ አይደለም። ትጋት ነው። ትልቁ ትጋት ነው። ሐሳብ ብቻውን ውጤት አያመጣም። ጎንበስ ቀና ካላልክ ቀን ከሌል ካልተራመድክ ይሄንን ነገር ላምጣ ይሄ በአእምሮ ውስጥ የሰረጸው ሐሳብ የሰውነት ክፍልን ማዘዝ አለበት። እግሪ መታዘዝ አለበት፣ እጅ መታዘዝ አለበት፣ ጎንበስ ቀና ማለት አለበት፣ አእምሮ መታዘዝ አለበት ማለት እዚህ ውስጥ የሰረጸው ሐሳብ እንደ ደም ዝውውር የሰውነት አካልን አዞ ማንቀሳቀስ መቻል አለበት ማለት ያ ትጋት ነው። ይሄን መስራት መለወጥ በትልቁ አቅደን በትንሹ ጀምረን እናሰፋለን የሚለው የክብር ከንቲባችን የሥራው ሞቶ 24/7 የትጋት ማመላከቻዎች ናቸው። ዴሊቨሪ ተቋማት መካከል ያለው ሥራ መጣጣም መቻል አለበት፣ መቀራረብ መቻል አለበት። ያን ነው ትጋት የሚያመለክቱ ጉዳዮች ናቸው። ጊዜ የለንም። ፈጠራና ፍጥነት ያልነው የትጋት አቅሞች ናቸው። የኛን አእምሮ ከማስተር ማይንዱ ጀምሮ እታች እስከ እግር ጣት በሙሉ ያንቀሳቀሱት እነዚህ ሐሳቦች ትጋት ውስጥ እንድንገባ አድርጎታል ማለት ይሄን አመራር ከላይ እስከ ላይ ተቀናይቶ እንዲንቀሳቀስ አድርጓል ማለት ነው። ሁለተኛው ትጋት ነው። ሶስተኛው ስኬት ወይም ውጤት ያልነው ነው። ስኬቱ የሚታይ የሚጨበጥ ውጤት ቅድም ያልነው ማለት ነው። አዲስ አበባን ውብ ምቹ ነዋሪ እናደርጋለን ማለት ነው። አዲስ አበባን የብልጽግና ተምሳሌት እናደርጋለን ያልነው ማለት ነው። አዲስ አበባ ፈርስት ያልነው ማለት ነው። እያንዳንዱ ተቋም በአገራዊ ግምገማ አዲስ አበባን ወደፊት ማስመዝገብ መቻል አለበት።
በውጤት ነው ማሳጀብ መቻል አለበት። አዲስ አበባ በዓለም አቀፍ መድረክ ትልልቅ ጉዳዮችን ይዛ እየመጣች ያለችው አዲስ አበባ በውጤት እያሳጀብን መሄድ መቻል አለብን። አዲስ አበባን የብልጽግና ተምሳሌት እናደርጋለን ያልነው ነገር ተጨባጭ የሆነ መሄድ መቻል አለበት። የአዲስ አበባ ገጽታ መቀየር አለበት። የአዲስ አበባ ገጽታ የአመራሩ የስማርትፎኖች ስክሪን ፔጅ መሆን አለበት። የፓወር ፖይንቶች የጀርባ ድምቀት መሆን አለባቸው። ገጽታ ለውጥ ማለት ነው። ስለዚህ ሐሳብ አለ፣ ትጋት አለ፣ ውጤት አለ። ይሄንን ሁሉ ከላይ እስከ ታች ድረስ ቀን ከሌሊት ሰርቶ ያመጣ ደግሞ ሊደርሺፕ ይሄ አመራር ነው ማለት ነው።